ሰላም ጤና ይስጥልኝ ውድና የተወደዳችሁ ውድ አባቴ ብሩካን በመላው ዓለም ክፍል ሆናችሁ ይህንን ቪዲዮ የምትመለከቱት የጌታችንና የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም በያላችሁበት እጥፍ ድርብ ይብዛላችሁ እያልኩ እነሆ መንፈሳዊ ዜናዎችን ወደ እናንተ ይዤ ቀርቤያለሁ። ከዜናዎቹ ጋር የእናንተ ወንድማችሁ ሙልጌታ ነኝ። በማስቀጠልም አርዕስተ ዜና በክርስቶስ ኢየሱስ ላመኑት ከእንግዲህ ኩነኔ የለባቸውም ሲል ሐዋርያ ጳውሎስ በሮሜ መልእክት ምዕራፍ 8 ከቁጥር 1 ጀምሮ ገለጸ። ሰው ልጆች በክርስቶስ ኢየሱስ ካመነ የጸደቀና ጻድቅ ነው ለማለትም ምንም የሚያስፈራ እንደሆነም በሮሜ መልእክት ምዕራፍ 3 ከቁጥር 21 ጀምሮ ሐዋርያ ጳውሎስ ገለጸ። የሚማልደው ክርስቶስ ኢየሱስ ብቻና ብቻ እንደሆነ በሮሜ መልእክት ምዕራፍ 8 ቁጥር 34 ላይም ተገለጸ። መዳን የሚቻለው በክርስቶስ ኢየሱስ በማመን ነው እንጂ በሌላ እንዳልሆነ የእግዚአብሔር ቃልም ገለጸው። ሐዋርያቶቹም ተናገረም። ሐኪሙ ሉቃስም በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ገለጸ። ውድና የተወደዳችሁ ውድ አባቴ ብሩካን ዛሬ የምትጨብጡት አንድ ጭብጥ አለና እስከ መጨረሻ እንድታዳምጡ በጌታ ፍቅር እያሳሰብኩ ወደ ዝርዝር ዜና አለፍኩት። የሞተ ይልቁንም ከሙታን የተነሳ በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ሲልም ሐዋርያ ጳውሎስ በሮሜ መልእክት ምዕራፍ 8 ቁጥር 34 ላይ ገለጸ። በዚህ ጊዜም ሐሰተኛ አስተማሪዎችና የሚያሳስቱትም የሚያድነው ሌላ መንገድም አለ፣ በሌላ መንገድም እንዲናል እያሉ የሚናገሩት ብዙ ሐሰተኛ አስተማሪዎችም አብቧል። ስለዚህ ውድና የተወደዳችሁ ውድ አባቴ ብሩካን ሰው ልጆች መዳን የሚችለው በክርስቶስ ኢየሱስ ብቻ በማመን እንደሆነ የእግዚአብሔር ቃልም ገልጿል። ሰው ልጅ መዳን የሚችለው በሥራ ሳይሆን በክርስቶስ ኢየሱስ በማመን ብቻ እንደሆነም እንደገና ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይም ተጠቅሶ ይገኛል። በልጁ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት ያገኛል እንጂ ስራ የሚሰራው የዘላለም ሕይወት ያገኛል ብሎ አልተገለጸም። ሰው ልጆች በክርስቶስ ኢየሱስ በማመን ብቻ ጻድቃን ሆኖ ተጠርቷል፣ መጠራትም ይቻላል ስልም በክርስቶስ ኢየሱስ ያመነ ሁሉ የጸደቀ እንደሆነ ሮሜ መልእክት ምዕራፍ 3 ቁጥር 21 ላይ ተጠቀሰ። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅም ያለ ሕግም ተገልጧል። እርሱም ለሚያምን ሁሉ የሆነው በኢየሱስ ክርስቶስ በማመን የሚገኝበት የእግዚአብሔር ጽድቅ ነው ሲልም ሐዋርያ ጳውሎስ ሮሜ መልእክት ምዕራፍ 3 ቁጥር 21 እስከ 22 የሚገለጸ። ሰው ልጆች በክርስቶስ ኢየሱስ ያመነ የጸደቀና ጻድቅ ነው ተብሎ ለመጠራት ምንም የማያስፈራ እንደሆነ የእግዚአብሔር ቃልም አስረግጦ ተናግሯል። እንግዲህ በክርስቶስ ኢየሱስ ስላሉት ከእንግዲህ ኩነኔ የለባቸውም ሲል ሐዋርያ ጳውሎስ ሮሜ መልእክት ምዕራፍ 8 ከቁጥር 1 ጀምሮ ተናገረ። በቀደሙት ዘመንም በብሉይ ኪዳን ዘመን ሕግና ትእዛዛትን በሰው ልጆች ላይ እየፈረደና እንደፈለገ ኩነኔ እያደረገ እንደነበረም የእግዚአብሔር ቃል ይናገራል።